ሩታም ሆንሽ ሄርሜላም ሆንሽ የራሳችሁ ክብር ይኖራችሁ ይገባል። ቢያንስ ራሳችሁን አክብሩ። አብርሃምን ተውትና ራሳችሁ ክብር ስትሉ ከአብርሃም ራቁ። በቃ ቢያንስ ሴቶች አይደላችሁ? ቢያንስ ተከበሩ። በቃ አብርሃምን ተውት። አብርሃም እንደፈለገ ይሁን። አብርሃም ተውትና አብርሃም እዛው እንደፈለገ መዝለል የሆነ ነገር ማለት ይችላል። አብርሃም ማለት በጣም ባለጌ ሰው ነው። አብርሃም በጣም ባለጌ ሰው ነው። ቢያንስ ደግሞ እናንተ ደግሞ እንደ ሴትነታችሁ ክብር ይኖራችሁ። በጣም የሚገርመው ደግሞ ከአብርሃም በላይ የሚገርመው ደግሞ እናንተ ነው። ቢያንስ እንደ ሴት መከበር አለባችሁ። ሴት ልጅ ክብር አላት። እናንተ ደግሞ ምንድነው እንደዚህ ነው? በቃ አብርሃምን ተውት። አሁን ለወጣችሁ መሆናችሁ አቤልም ማናችንም ከአንተ ጋር አብረን እንጨማለቅበት ምንኛው ሚካት የለም። አብርሃም ከፈለክ ብቻህን መጨማለቅ ትችላለህ። አብርሃም ከፈለክ ብቻህን ተጨማለቅ። እኔም ሆንኩ አቤል ሁላችንም ከአንተ ጋር የምንጨማለቅበት አንዳችን ሚካት የለም። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም ጋር ደህና እንድትሆኑና ጥሩ ነገር እንዲገጥማችሁ እንመኝላችኋለን። ያው እንግዲህ ቤተሰብ እንደምታውቁት ያለው ነገር ብዙ ድብልቅልቅ ያለ ነገር ነው ያለው ምንም የሆነ ግራ የሚገባ ነገር ነው እያየን ያለነውና እንግዲህ አብርሃም የሩታን አስቀምጦ ሄርሜላን ማምጣቱ ሳያንስ አሁን ደግሞ ሁለቱንም አስቀምጦ ደግሞ ፍቅርን ይዞ መጥቷል እና ምን አስበው እንደዚህ እያደረገ እንደሆነ በጣም ግራ የሚያጋባ ነገር ነው። ፋሚሊና ያለው ነገር ደስ አይልም። ያው እኔ በበኩሌ ከዚህ በፊትም እንደተናገርኩት ለሩታ ያልሆነ ለሄርሜላም እንደማይሆን ቀድሜ ተናግሬ ነበረ። ያው እያያችሁት ነው። እነሱም ደግሞ አሁን ያሉበት ሄርሜላና ሩታ ደግሞ አብሮ መሆናቸው አሪፍ ነው። ቢያንስ ይሄ ሰው ከዚህ በኋላ እንኳን ኔክስት ላይ ሌላ ሰው እንኳን ህይወት እንዳያበላሽ እነሱ አብረው ማስቆም የሚችሉበት ነገር ይኖራል ብዬ ነው የማስበውና በዚህ አጋጣሚ አብርሽ እኔ እንደ ጓደኛ እንደሚተዋወቅ እንደገርብ ሰው እንደዚህ ምን አስበ እንደዚህ እንደያረክ እንደሆነ አልገባኝምና ይሄንን ነገር የምታቆምበትን ነገር ለማድረግ ነው ዛሬ የመጣሁት። ሰሞኑ እንዳያችሁት ኪያ ከአቤል ጋር የሰራው ቪዲዮ ላይ አቤል ጋር የሆነ ሚስጥር አለ፣ የአብርሃም ሚስጥር። እሱ ሚስጥር ከወጣ አብርሃም ተረጋግቶ ወደ ራሱ ተመልሶ የሚያደርገውን ነገር የሚያቆምበት ትልቅ ሚስጥር ነው ያለው። በጣም ትልቅ ታሪክ ትልቅ ጉድ ነው ያለው አቤል ጋርና እኔ አብረን እንድንሄድ ነበር ያሰብኩት አቤል ላይ ያገኘው ሲሄድ ግን እኔ ስላልተመቸኝ ነው እንትን ያለው። ስለዚህ ዛሬ ኪያን ጠርቼዋለሁ። ይህንን ጉድ አውጥተው ከአቤል ጋር ያለውን ጉድ አውጥተውት ይሄ ልጅ የሰው ህይወት ቢረብሸውን ነገር እንዲያቆም። ምክንያቱም እኔ ከዚህ በፊት በአብርሃም የመጣ በእነሱ ህይወት ገብተህ ለምን ትበጠብጣለህ ብዬ እኔ ከኪያ ጋር በጣም ብዙ ነገር ተዳርሰናል እንደምታውቁትና ያ ነገር ደግሞ ተገቢ እንዳልሆነ የተረዳሁት። ምክንያቱም ይሄ ሰው ትክክለኛ ነገር ያደርጋል በሚል ከሩታ ጋር ሆኖ ልጁንም ትዳሩንም ጠብቆ በስርዓት ይኖራል በሚል ነበር እኔ ከኪያ ጋር እንደዛ ስንባል ቆየ ነው። ግን አሁን አልፎ ተርፎ ለምሩታ ሄርሜላንም ትቶ ሌላ ሶስተኛ ሴት ይዞ መጥቷልና ይሄ ነገር ደግሞ ተገቢ አይደለም፣ መቆም አለበት። ለታዳጊ ልጆችም ለወጣቶችም የሚያስተምረው ነገር ትክክል አይደለም። ምክንያቱም በዚህ ዘመን በሰለጠነ ዘመን እንዴት ነው አንድ ወንድ ሶስት ሴቶች እንዳስቀምጦ እንደ ትክክለኛ ነገር እሱ ያጠፋው እሱ ሆኖ እንደገና እነሱን የሚወቅስበት ምክንያት ምንድነው? የምትመጡ ሴቶችስ ምን አስባችሁ እንደዚህ ድርቅ ብላችሁ አይናችሁ መጥዋጣችሁ መጣችሁ ይሄን ነገር የምታደርጉ? ስለዚህ ይሄ ነገር በጣም ቢያስጠላ ነገር ነው። ከሀገራችን ባህል ጋር የሚሄድ ነገር አይደለምና ይሄ ነገር መቆም ስላለበት ዛሬ ከኪያ ጋር ለአንዴና ለመጨረሻ ጊዜ ያለውን እሱ ጋር ያለውን ሚስጥሩን በሙሉ የደበቃቸውን ነገሮች በሙሉ አውጥተን አብርሃም ተረጋግቶ ወደ ራሱ ተመልሶ የሰው ህይወት የጠበጥበትን ነገር እንዲያቆም። ምክንያቱም ሴቶች ናቸው፣ እህቶቻችን ናቸው። እኔ ከዚህ በፊት ለሩታ ወግኜ ነው ታቁኛላችሁ እንግዲህ ሁላችሁም ሩታን እንዳትጎዳ በሚል ነው። ግን አሁን ሳስበው ደግሞ ሄርሜላም ሁለተኛ ተቆጂ ሆነች። ይሄ ነገር አይሆንም፣ ለሩታ ያልሆነ ላንቺ አይሆንም ብዬ ተናግሬ ነበር። አሁን ይሄው የተናገርኩት ነገር ነው የሆነው። ገብቷችኋል አይደል? ስለዚህ ይሄ ነገር ተገቢ አይደለም፣ መቆም አለበት። አሁን ሌላ ሶስተኛ ሴት ነች የተጨመረችው እቺ ጋር። ይሄ ነገር መቆም ስላለበት እቺ ልጅ ደግሞ ትቀየርና ሌላ አራተኛ ሴት ሊመጣ ስለሚችል በእነኚህ ሴቶች ይብቃ። ከዚህ በኋላ ይሄ ነገር መቆም አለበት። ኪያም ይመጣል። አይ ቲንክ አሁን ሰዓቱም ደውዬለታለሁ። አንድ ከሁለት ደቂቃ በኋላ መጣቱ ስለማይቀር የዛ ሰዓት ከሱ ጋር አውርተን እሱ ጋር ያለው ሚስጥር እንዲያወጣና
በቃ የልጅ መቆም አለበት። ጥፋት ውስጥ ነው ያለው። ጥፋቱን ማቆም አለበት። ህግ ራሱ መጠየቅ ካለበት በህግ መጠየቅ ያለበትን ነገር ለማመቻቸት ነው ያው ልጅ የመጣው ቀጥቷቸዋል። እና ይሄ ነው ቤተሰብ። ኪያም እየመጣ ነው። ከሱ ጋር እንነጋገርና እኔ ከዚህ በፊትም ለተጨቃጨቅ ነው ለተደባደብ ነው ለብዙ ነገር ተራርሰናል። ለሱም ነገር አፉን እንባባላለን ብዬ አስባለሁ። በዚህ አጋጣሚ ወይ ብራዘር እንዴት ነሽ? ሰላም ነው? ሁሉ መልካም? እግዚአብሔር ይመስገን አለን። አዎ ትንሽ አንዳንድ ነገሮች ገጠሙኝና አልነበርኩም። ትንሽ ጊዜ ከሚዲያ ራቅ ብዬ ነበር። 2 ወር አይነት ተገናኘን። ወር ከምናምን 2 ወር እንደዛ ነው። ልክ ነው። አሁን ሰላም እግዚአብሔር ይመስገን አለ። እንዴት ነህ አንተ? ስራ አሪፍ ነው? አየ እውነት ነው። እኔም ጋር በጣም ቆንጆ ነው። ክብሩ ይስፋ። እግዚአብሔር ይመስገን። አዲስ ነገር ምን በቃ ኧረ ወፍ ገና ልጅ አይደለም እንደማለት ቤተሰብ ልጅ ነው ልጅ የበላይ ልጅ ነው እኮ ያልኩት። እድሜ ነው አይደል? እንዴት ነህ? እስኪ ወደ ቁም ነገሩ እንግባ፣ ወደ መጣንበት እና ምን መልካም አለው ልጅ። ዛሬ እኮ የፈለግኩህ ማለት ነው ያው እንግዲህ አብርሽ ጓደኛችን ወንድማችን እየተሳሳተ ነው። ብዙ ነገሮች ውስጥ ነው ያለው። ያው ሌላ ሶስተኛ ሴት ፍቅር የምትባል ሴት ደግሞ መታለች። እዚህ ነገር አይበቃም ወይ ነው ሩታ ላይ ያደረገውን ነገር ሄርሜላ ላይ እንዳይመጣ ነበረ ተውስለ የነበረው። ይሄው ሄርሜላም ላይ መጣ አይታል አይደል? አሁን ላይ ነገር ማለት አሁን ላይ ምን ነገር ማለትም ሆነ ምን ነገር ልል አልፈልግም። እንግዲህ ትናንትናም ከቤል ጋር አብረን ነበርን። አይተናል። እንግዲህ በዚህ ሰዓት እንግዲህ ማናችንም እኔም ሆንኩ አቤልም ሰንት ሌላ ሰውም በአብርሃም ቤት ላይ ማንም ተነስቶ ማንንም ነገር ማለት አይችልም። ምክንያቱም እንግዲህ የራሱ መንገድ ራሱ እየመራ ነው። የራሱ ነገሮች በሙሉ የራሱ ቀጥተኛ መንገዶችን ያስባቸው ነገሮች በሙሉ እያደረገ ያለ ሰው ነው እና ይቅርታ ቤተሰብ ተዘርጌ ስሜተኛ እና ምንም እንዴት ብዬ ነገር ማናችንም እሱ ህይወት ላይ ምንም ነገር ማድረግ አንችልም። ገባለ ያ ማለት ደግሞ እንግዲህ የሰው ልጅ እንግዲህ ከ1 ዓመት ከምናምን በላይ ታግሰው ምንም ነገር ለውጥ ካላመጣለ ወይም ደግሞ እንግዲህ እኛ ደስተኛ እንዲሆን ነበረ ማለት ከሄርሜላ ጋርም እንዲሆን ስናገዘው የነበረው ከሄርሜላ ጋርም ከሆነ ደስተኛ ብለን ስላሰብን ነበረ ብዙ ነገሮችን ስናደርግለት ብዙ ነገሮችን አብረን ስንጋፈጥ ስንሰደብ ምን ስንል ስንዘቀዘቅ የነበረው ኢቭን ከዛ ማለፍ ተርፎ ከዛውን ደግሞ ከሰው ጋር ተደርሶት የነበረው ለቤተሰብ ድረስ ሲሰደብ የነበረው እኔ ብቻ የሰደብኩት ቤተሰቦች ከዛሬ ስንት ዓመት በፊት በነፃነት ኬዝ የገዛነት የተሰድባለች ሁሉም ተሰድቧል። በሬ የተነሳ ማለት ነው እንግዲህ ላይቭ ላይ 300 እና 400 ሰው ቁጭ ብሎ የሰደበኝ ነበር። አታክቻለ በጣም ነበር እና ያ ሁሉ ነገር እያደረገ በነበረበት ሰዓት ያንም ጸባቸው የነበረው ሴት ልጅን እንደዚህ አታርግ ሴት ልጅን ነበረ። እንግዲህ አልተማረም። ዛሬም ደግሞ ድጋሚ ያ ነገር ደርሶ ድጋሚ እንደዚህ አይነት ጥፋት ሰርቷል። እንግዲህ ከፍቅር ጋር ለምን ሆንክ እንደዚህ ለምን ትሆናለህ አልችልም። እንግዲህ ፍቅር ማለት የመጀመሪያው ሚስቱ ነች፣ የመጀመሪያ ፍቅረኛው ነች፣ የልጅነቱ ነች። ማለት ያፈቅራት ይችላል ሳምቲንግ እንደፈለገ መሆን ይችላል። ዛሬ ላይ ግን እኔ እውር ሆኜ ድጋሚ ነገሮችን ላደርግ አልችልም። ድጋሚ ነገሮችን ደግሞ ድጋሚ ከእሱ ጋር እንደ በግ ሊሄድ አልችልም። በዚህ አጋጣሚ ደግሞ እናገር የፈለገው ነገር ሴቶቹ ነገር ነው። ሴቶቹ በዚህ አጋጣሚ ቢያንስ የራሳችሁ ክብር ይኖራችሁ ይገባል። ሩታም ሆንሽ ሄርሜላም ሆንሽ የራሳችሁ ክብር ይኖራችሁ ይገባል። ቢያንስ ራሳችሁን አክብሩ። አብርሃምን ተውትና የራሳችሁ ክብር ስትሉ ከአብርሃም ራቁ። በቃ ቢያንስ ሴቶች አይደላችሁ፣ ቢያንስ ተከበሩ። በቃ አብርሃምን ተውት። አብርሃም እንደፈለገ ይሁን። አብርሃምን ተውትና አብርሃም እዛው እንደፈለገ መዝለል የሆነ ነገር ማለት ይችላል። ግን ቢያንስ እናንተ ሴት እስከሆናችሁ ድረስ ደግሞ እንደ ሴትነታችሁ መከበር አለባችሁ። በጣም ይደባል። በጣም ያዘንኩባችሁ እውነት ስነግራችሁ ማለት ነው። ይሄ ከአንድ ሴት የማይጠብቅ ነገሮችን እያደረጋችሁ ያላችሁት። በቃ አብርሃም ሄዷል አይደል? አብርሃም አንቺን ሁለታችሁን ጉርቷችሁ ሄዷል። አብርሃም
ድጋሚ አብርሃም ሁለታችሁን ጎርቷችሁ ሄዶ ዛሬ ደግሞ ድጋሚ ከአብርሃም የተነሳ ከፍቅር ጋር መጣላት እንደዚህ ወጥቶ ሰው ላይ ሚዲያ ላይ አዳባይ ላይ ስንት ሺህ ህዝብ ሚዲያ ላይ ወጥቶ ድጋሚ መቅለል ማለት ደግሞ ከእናንተ የማይጠበቅ ነገር ነው። እሺ ሩታ አስተውል። ድጋሚ በሚያገኝ አዝኛለሁ ነው። ችግር የለው ወይስ ይሄ ንዴት ነው? በቃ አብርሃም እኮ ሁለታችሁንም እኮ አይፈልጋችሁም አይደል? ለምን እንደው ክብር ነው ያላችሁ? አብርሃም ማለት በጣም ባለጌ ሰው ነው። አብርሃም በጣም ባለጌ ሰው ነው። ቢያንስ ደግሞ እናንተ ደግሞ እነ ሴትነታችሁ ክብር ይኖራችሁ። በጣም የሚገርመው ደግሞ ከአብርሃም በላይ የሚገርመው ደግሞ እናንተ ነው። ቢያንስ እንደ ሴት መከበር አለባችሁ። ሴት ልጅ ክብር አላት። እናንተ ደግሞ ምንድነው እንደዚህ ነው? በቃ አብርሃምን ተውት። አሁን ለሁለታችሁ መሆናችሁ ለሶስታችሁ መሆናችሁ ለፍቅር መሆናችሁ ነገ ድጋሚ ራሱ ተመጣጣል። ሴት መቀየር ደግሞ እርድና አይደለም። ይሄ ሴት መቀየር እንደዚህ እኔ እንደ ስሜቶች ተናግሬ አላውቅም ነበር። ትሽ ይሄ ሴት መቀየር የሆነ ነገር ማለት እርድና አይደለም። ከሩታ ከሆነ ስትፋታ እኮ ስለታመምክ የሆነ ነገር ስላልክ ሰላም ይመልሳል ተብሎ ስለታሰበ ነው እንጂ አንተን ከሴት ጋር ማጣመር ስራችንም ሆኖ አይደለም። ይሄ ግዴታችንም ወይም ደግሞ ፍላጎታችንም ሆኖ አይደለም። ግን ደግሞ ጤነኛ ትሆናለህ። በቃ ደስታችን ነው የሚል ነገር ነው እንጂ ያን የተጎሳቆልክ ስለነበር የተቆሸሽ ስለነበረ በጥፊ እየመታች ስለነበር ያ ነገር አንገብግቦ ነው እንጂ ለዚህ እዛው ከሩታ ጋር ተወው እንዴ ከልጅነት ጋር ለዚህ ከሩታ ጋር ተወው እንዴ በቃ የሚያኑን ተዋት ከሩታ ጋር ተወው። ዛሬም ግን ይከባበሩኛል። ዛሬም ግን እንደዚህ ስጨመላለቅ ዛሬም ያገዙኛል ለመታሰብ ከሆነ እንደሰማኸው እኔም አቤልም ማናችንም ከአንተ ጋር አብረን የምንጨማለቅበት ምንኛው ምክንያት የለም። አብርሃም ከፈለክ ብቻህን መጨማለቅ ትችላለህ። አብርሃም ከፈለክ ብቻህን ተጨማለቅ። እኔም ሆንኩ አቤል ሁላችንም ከአንተ ጋር የምንጨማለቅበት አንዳችን ምክንያት የለም። ይኸውልህ ከዚህ በኋላ ሚዲያው ምኑ ተጨማለቅበት። ኢትዮጵያ ውስጥ ሚሊዮን ሴቶች አሉ፣ በጣም ብዙ ሚሊዮን ሴቶች አሉ። ከእነሱ ጋር መሆን ትችላለህ። ጣትነት እንደዚህ አይደለም። ይሄ ሴት ያደረ እንደፈለክ መሆን ትችላለህ። ከዚህ በኋላ ማናችንም አንተ እኛ ስንሰደብ የነበረው አንተ ብለን ነበር። ሁላችንም ቢያንስ ትችላለህ መተው፣ ካስጨነቀ መተው ትችላለህ። ብቻም ከፈለክ መተው ትችላለህ። ግን አንድ ሳምንት ባልሞላ ጊዜ ውስጥ ያ ሴት ጋር መሄድ ተገቢ አይደለም። ሁለታችሁ ላይፍ አላችሁ፣ ሁለታችሁ ልጆች አላችሁ። የሚደብረው ደግሞ ያ አይደለም። የእናትና አባትን ፍቺ የሚያውቀው ያውቀዋል። እናትና አባት የፋቱ ልጅ ማድረግ ማለት የሚያውቀው ያውቀዋል። ህመሙ በደንብ አውቀዋለሁ። ሁለታችሁም እንገራችሁ። በተለይ ደግሞ በእንጀራ አባትና በእንጀራ እናት ማድረግን እንዴት እንደሚደብር እኔ በደንብ አውቀዋለሁ። የሚያስጠላችሁ ሰው ሩታን ተዋት። ግን ደግሞ ሁለታችሁም እንጀራ ልጅ ይዛችሁ እንደዚህ ነው ተገቢ አይደለም። ዛሬ አይደለም መብሰል ማለት እኔ መጨመር አይደለም። መብሰል ማለት ጸጉር ሰርቶ እንደዚህ መውጣት አይደለም። በዚህ ነው ልክ ይሄ የዘቀጠ አሳሰማረህን ግን አንድ ቀን አስቤ አላውቅም ነበር። አንድ ነገር ልንገር፣ እዛ ደስተኛ ልትሆን ትችላለህ። የሆነ ነገር የተመቻቸ ነው ሊኖር ይችላል። ሴቶች እንደፈለግ መጋበዝ ትችላለህ፣ መቀየር ትችላለህ። ትናንትና የነበረ ማንነት ግን አስብ። ሴት ልጅ በጣም መጥፎ ነው። ሩታ አልቅሳብህ፣ ነፂ አልቅሳብህ። ይሄ ነፃነት ግን ያኔ ነፃነትም እንደዚህ ነበር የምትሆን ተይም ነበር የምትሆን ነበር ነፃነት እውነት ስነግራችሁ ማለት ነው። እና ያኔ እዚህ ነገር ውስጥ ስንገባ ተሰድበናል። እንደዚህ አድርጋት ነበር የነበረው። እኛ አብርሃም ትላንት ፈልግ ነገር ፈልግ መስሏችሁ ነበረ። የአብርሃም ግን ትክክለኛ ዛሬ ነው። እውነት ተደብቆ አይቀርም። ሁሉ እውነት ይወጣል። ቀስ በቀስ ተደብቆ የሚቀር አንዳችን ይዘት የለም። አንዳችን ነገርም የለም። ልክ ነሽ። አብርሃም ግን የሆነ ነገር ስንለው የነበረው ዛሬ ነገር የሁሉም ባለበት ፈጣሪ እንደፈለገ ያርግ። እኛ በሰው ኩላኝ ነው አልፈልግም። ለሰው ማሳተም አልፈልግም። ይቅርብኝ። ያው ምን መሰለህ ኪዩ፣ ያው እንዳልከው ነው። ሁሉ ነገር ትክክል ነው። በቃ እኔ እናንተም ስንጋጭ የነበረው እስካሁን ድረስ ማለት ነው። እኔ ብዬ ነበር ለአንተም ለሁሉም ለሄርሜላ የሩታ ያልሆነ ሰው ለሄርሜላ አይሆንም። ያው አሁን እቺ ፍቅርም ደግሞ ሌላ ተጠቂ ነው የምትሆነው ከሆነ ጊዜ በኋላ የምንም ጥያቄ የለውም። ገብቶሃል አይደል? እኔ አሁን ዛሬ ጠራው ማለት ነው ኪዩ። እስከ ዛሬ እኔ እናንተ በሱ በሄርሜላ በሩታ በአብርሃም የመጣ በጣም ተጣልተን ብዙ ነገር ተዳርሰናል።
እሱ ነገር ከዚህ በኋላ አይደገምም። ሲቀጥል ደግሞ ሰሞኑን ባየሁት መሰረት እናንተ ጋር የአብርሃም መውጣት ያለበት ትልቅ እና ኪዩ ዛሬ ነው አሁን የምፈልገው ነገር ይሄ ነገር በቃ ምን ብለን እኔም በሩታ በኩል ሆኜ አንተም በሄርሜላ በኩል ሆነ ስንባላ ቆይተናል። እሱ ምንም ውጤት አላመጣም። አሁን የምፈልገው ነገር ከአቤል ጋር ሆናችሁ አለ የምትሉት ሚስጥር አውጡት። ይሄ ልጅ ከድርጊቱ መታቀብ አለበት። በቃ ሌላ ሶስተኛ ሴት መጎዳት፣ ሌላ አራተኛ ሴት መጎዳት የለባትም። አብርሃም እየሰራ ያለው ነገር የቆሻሻ ስራ ነው። ይቅርታ እኔ አሁን አብርሃም በዚህ ናል ተዘቀጠ ብዬ አብርሃም የሆነ ነገር አጠፋ ብዬ እኔ እሱንም እኔ ያን ያለው ሚስጥር አቤል ጋር ያለው እኔ ጋር ነው። በቃ እኔ አቤልን ቢሆን አገናኘኝና እኔ ይሄ ነገር ይውጣና ይሄ ልጅ የሚያደርገውን ጥፋቱን ያቆም ነው። በቃ እኔ ከዚህ በላይ የምታቀፈ ይሁን ምድበቁታለ። ለማንኛውም ደውልልሃለሁ። እሺ ብራዘር አየህ ቤተሰብ እንዳያችሁት ነው። ያው ኪያም ሰልችቷል። እኔም ከመጣው ሚዲያ ላይ ስለቆየው ቢያንስ ይሄ ነገር ላይ ማለት ስላለብኝ፣ ምክንያቱም እኔ ለሩታ ወግኜ ነበር እስካሁን ድረስ በጣም ከሱ ጋርም ስንጣላ ስሰደብ ምንም ስለይ ነበር። አሁን ላይ ግን ከሩታ አልፎ ሄርሜላ ተጨምራለች። ከሄርሜላ አልፎ እቺ ልጅ ሶስተኛ ልጅ መጣለች። እነዚህ ሴቶች ያሳዝናሉ። መሆን የለበትም። አብርሃምም ደግሞ ልጅን በስርዓት አሳድግ። ፍቅርም ልጅ ያለሽ የወለድሽ ልጅ ነሽ፣ ታውቂዋለሽ ያለውን ነገር። ስለዚህ ይሄ ነገር ትክክል አይደለም እየሰራችሁ ያላችሁት ነገር። አብርሃም እኔ አቤልን አግኝቼ አናግረዋለሁ። መቆም ስላለበት ይሄ ነገር እስከ መጨረሻው ድረስ መሄድ ያለብኝ ነገር ሄጄ ለሩታ አዝኜ ነበር እስካሁን። አሁን ላይ ደግሞ የሄርሜላም ስትጨምር እኔ ሄርሜላም እያሳዘነች ነው የመጣችው እና ቤተሰብ